በጌታ በኢየሱስ ስም ሰላማችሁ ብዝት ይበል እያልኩ ዛሬ ለምን አላህ መሐመድን እንደ አይጥ በመርዝ ሊገለው ፈለገ በሚል ርዕስ እንማማራለን። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ፣ ቪዲዮንም ላይክ ማድረጉን እንዳዘነጉ እያልኩ ወደ መጀመሪያ ጥቅስ ስንሄድ የመጀመሪያ ጥቅስ ሳሂህ ሙስሊም 5705ን ስናይ አንዲት አይሁዳዊ ሴት የተበረዘ ምግብ ለመሐመድ ከሰጠችው በኋላ መሐመድ ምግቡ መበረዙን ሲያውቅ እንዲህ ነው ያለው። ለምን ይህን ልታደርጊ ፈለግሽ ብሎ ሲጠይቃት እሷም ሊገድል ፈልጌ ነው አለች። መሐመድም እንዲህ ነው ያለው፣ አላህ ይህን እንድታደርጊ ኃይልን አይሰጥሽም ነው ያለ። ከዛ አጠገቡ ያሉ እንግደላትን ብለው ጠየቁት። እሱም አትግደሏት፣ አላህ በዚህ ጉዳይ የሚያደርገውን ተአምር አያለው ብሎ እንዳይገሏትን የከለከለ። እንዲሁም ሳሂህ አልቡኻሪ 2617ን ስናይ አነስ ኢብኑ ማሊክ ነው የተረከው። ከመጀመሪያው ጥቅስ ጋር የሚመሳሰል ነው። አንዲት አይሁዳዊ ሴት የበግ ስጋን ሰርታ ስታቀርብ በመርዝ በርዛው ነበርና ነቢዩ መሐመድ ከበላ በኋላ ምግቡ እንደተበረዘ ሲያው እንዲህ ያሉት ሰዎች እንግደላትን ብሎ ጠየቁ። እሱም የመርዙ ጣዕም ወይም ኃይል በአላህ መልእክተኛ ላይ ምን እንደሚያደርግ ውጤቱን ማየት እፈልጋለሁ ብሎ ነቢዩ መሐመድ እችን አይሁዳዊ ሴት ሊገሏት ሲጠይቁ እንዳይገሏት እንደከለከለ ተመሳሳይ መልእክት ነው የምናገኘው። ከዛ እንዲህ ሆነ። ኢብን ሰዓድ ቅጽ 2 ገጽ 252ን ስናይ የአላህ መልእክተኛ ዘይነብን ልኮ ወደ ራሱ ካስመጣ በኋላ እንዲህ ብሎ ጠየቀ። ያደረግሽው ምንድን ነው ብሎ ጠየቃት። እሷም መልሳ እንዲህ አለችው፣ አንተ በሕዝብ ላይ ያደረግከውና ያደረግኩብህ አባቴን፣ አጎቴን እንዲሁም ባለቤቴን ገለሃል። ስለዚህ ለራሴ እንዲህ ብዬ ቃል ገባው፣ ነቢይ ከሆንክ ፊተኛው ይንገርህ፣ ወይም ደግሞ አንተ አላህ የምትለው ይንገርህ። እናም ንጉሥ ከሆንክ እገድልሃለሁ ብዬ ነው ለራሴ ቃል የገባሁት ብላ ነው የተናገረችው። ቀድሞ ያየናቸው ሐዲስ መጽሐፍ ነቢዩ መሐመድን አይሁዳዊ ሴት ልትገለው ምግብ እንደበረዘችና ለምን አደረግሽ ሲል ልገልህ ፈልጌ ነው እንዳለች አይተናል። እዚህ ጋር ዘይነብ ናት ይሄን ያደረገችው። ዘይነብ የዘይድ ሚስት ናትና ነቢዩ መሐመድ ከዚህ ፊትም በሰራውት ቪዲዮ ዘይድን ከዘይነብ አፋቶ ራሱ እንዳገባ ይናገራል። ዘይነብ በብዙ ተማራ እንዳለች እዚህ ጋር ልናገኝ እንችላለን። አባቷን ገሏል፣ አጎቷን ገሏል፣ ባለቤቷን ገሏል። ነቢዩ መሐመድ ይሄን ሁሉ ያደረገባት ሚስቱ ናት ጊዜ እየጠበቀች ነበረችው። እናም የተመቻቸ ጊዜ አገኘው ስትል ምንድን ያለች? ነቢይ ከሆንክ አንተ አላህ ያልከው ያንተ አምላክ ይነግርሃል። ነቢይ ካልሆንክና ንጉሥ ከሆንክ ግን እኔው እገልሃለሁ ብዬ ነው ያሰብኩት ነው ያለችው። እስካሁን ካየናቸው ጥቅሶች ዘይነብና የአይሁድ ሴቶች ይህንን ሥራ ለመፈጸም ወይም ደግሞ ነቢዩን ለመግደል የረዥም ጊዜ ዕቅድ እንዳቀዱ ነው የሚያሳየው። ወርታቸው ረድ ብለን ስናይ the Jews returned as she had come ነው የሚሉና ይሄ የዘይነብ ዕቅድ ብቻ ሳይሆን የአይሁድ ሴቶችም ለምን አቀዱ ስንል የአይሁድ ሴቶችንም ባሎቻቸው፣ ልጆቻቸው፣ አጎት፣ ሌላም ብዙ የቅርብ የሚሉት ሰዎች ስለተገደሉባቸው እንደ ዘይነብ ማለት ነው እነሱም ይህንን ጊዜ ይጠብቁ ነበር። እናም ከነኚህ ክፍሎች ስናይ ዘይነብና እነኚህ የአይሁድ ሴቶች መሐመድን ሊገሉ ጊዜው ነው ብሎ ስላሰቡ ይህንን ለመፈጸም እንደተነሱ እነኚህ መረጃዎች ያስረዱናል። እንዲሁም ስለ ነቢዩ መሐመድ ሕመምና ሞት ሳሂህ አልቡኻሪ 4428 ላይ አይሻ ስትተርክ እንዲህ አለችው፣ ነቢዩ መሐመድ በሞቱበት ሕመም ውስጥ አይሻ ሆይ ይሉ ነበር። አሁንም ቢሆን በካይበር በተበረዘ ምግብ አማካይነት አውርታዬ እየተቆረጠ ያለ ይመስለኛል ብሎ ነው የሚናገረው። ነቢዩ መሐመድ ወደ ሞት እያዘገመ የሕመሙን ከፍተኛነት ሲናገር አውርታ በልብ በኩል ያለው የደም ስር ነው እሱ እየተቆረጠ ያለ ያህል እንደሚሰማው ነው መሐመድ እየተናገረ ነበር። ስለ አውርታ ባዮሎጂ ስንማር ካስታወሳችሁ አይቪ የደም ወሳጅ ወይም ደግሞ ደም ክዳ ብለን የተማርነው ሲሆን ይህንን ትንቁን ቱቦ እየቆራረጠ ያለ ያህል ነበር ነቢዩ መሐመድ ሕመሙ እንደሚሰማው የተናገረው። በሞት አጥንት ሆኖ ነው
ይሁን ግን አይሻ የተናገራት የነበረው ስለ ሕመሙም ክብደትና ስለ ስቃዩም ታላቅነት አይሻ ስትዘግብ እንዲህ ያለችው ሱነን ኢብን ማጃ 1622 ላይ ከአህያ መልእክተኛ የበለጠ ስቃይ ሲደርስበት ያየሁት ሌላ ሰው የለም ያለችው እና አይሻ ምን ያህል እየተሰቃየ እንደነበረ ከመሞቱ በፊት የስቃዩን ጥልቀትና ታላቅነት ስትናገር እንደዚህ አይነት ስቃይ ነቢዩ መሐመድ እንደተሰቃየ ወይም የአህያ መልእክተኛ እንደተሰቃየው አይነት ስቃይ ማንኛውም ሰው ሲሰቃይ አይቼ አላውቅም ያለችው። አይሻ ሁለት ነገር ነው ያለች። አንድ አማኝ ሴት በራሏን ተደብድባ በመሐመድ እንድር ሳር አረንጓዴ እስኪሆን እንደተደበደበች እንደዚህ አይነት መደብደብና ስቃይ በአላማኝ ሴቶች ዘንድ አላየሁም ብላ አንዱ ያን አይነት ስቃይ ተናግራለች። ሁለተኛ እዚህ ላይ ነቢዩ መሐመድ በተወረወረ መርዝ ምክንያት ወደ ሞት እየሄደ ያሳየው ስቃይ ወይም የደጠመውን ስቃይ ስትናገር የአህያ መልእክተኛ እንደደረሰው አይነት ስቃይ በማንም ያልደረሰም ብላ ተናገረች። እንግዲህ አስቡ ነቢዩ መሐመድ እኔ የአላህ መልእክተኛ ነኝ አላህ ተናገረኝ እያለ እዚያ ሞት ያምነው በተወረወረ ልድር አማካኝነት ማለት ነው። ወይም በናራቲ አላህ እንዴት ይደርትለት አይቻልም? ወይስ አላህ በዚህ መልክ እንዲሞት ፈቀደ ካልን ብዙዎች ርዕስ የምን አላህ እንዲሞት አልፈቀደም? ቀጣይ ትክክለኛ ነቢዩ መሐመድ ነው ወይስ ኢየሱስ? ወይም ከመሐመድና ከኢየሱስ ማን ይበልጣል ብንል የምንማስበው ሙስሊም ወገኖቼ እንደዚህ አይነት የሰው ፍቅር የተጠናወተው ነቢይ ትክክልና ባልሆነ ጎዳና እየተጓዘ ባሎቻቸውን እየገደለ አባቶቻቸውን አጎቶቻቸውን ወንድ የተባለውን እየተገለ ሴቶችን ባሪያና ሚስት የሚያደርግ በሴቶች ልብ ውስጥ ይህን አይነት ክፋት እንዲጸነስ እንዲያድግ ያደረገ አላም ይከፋ ወይም ይገድመው ሲፈልግ እነኚህን ስልቶች እንደተጠቀመ እነኚህ ክፉዎች ያሳያሉ። እና አላህ መሐመድን ከወደደው ለምን እንደ አይጥ በተበረዘ ምድር ይገድለው ፈለገ? ልብ ብላችሁ አስተውሉ። እሱ የሰራው ስራና የዘራው ዘር በቅሎ እያሳጨደው ነው እንዲህ አይነት ስቃይ የሞላበትን ሞት ያመጣበት። እናም እናንተም አይሁዳውያንን ክደሉ፣ አስጨንቋቸው፣ እስራ እስኪሆኑ ድረስ አጣብቧቸው እያለ እንዲህ አይነት ክፉን ትምህርት የሚያስተምርን ነቢይ ብላችሁ ጊዜያችሁን ከምትጨርሱ ወደ እውነተኛው ጌታና አዳኛችሁ ወደ ኢየሱስ ክርስቶስ በመምጣት በድፍረት እንድትሉ ይህንን ጥሪ አቀርብላችኋለሁ። ኢየሱስ ያድናል። በአባቱ ቀኝ ሆኖ ስለኛ የሚማልደው ኢየሱስ ዛሬም ይወዳችኋል። ምን እያልኩ የዛሬን ትምህርት በዚህ ያበቃለሁ። እግዚአብሔር ይባርካችሁ። ሰላሙን